የሚቀንሰው? ምንም እኮ የሚቀንስ ነገር የለም። አንተ ምንድነው ሂጂ ነይ ብሎ ነገር የለም። እኔም አልሰማም። በዛ አጋጣሚ እኔ ብሎ ነው በጥፊ ነበር ማጋጫ። ይቅርታ አድርግልኝ ጌታና። እሷ ህፃን ልጅ አይደለችም ወይም በግ አይደለችም ወይም ምንም አይደለችም። እየጠራሽ ነው እያሉሽ ነው። እየጠራሽ ነው። ቢኒ እየጠራሽ ነው እያሉ። እሺ ሄዳለሁ፣ እሱ ጋር አሁን ሄዳለሁ። አንቺ አላደረገልኝም፣ እኔ እንጃ አላየሁትም። ለማንኛውም ቆይ ሰኒ አልመጣም። እኔ ማለት ልላቸው የፈለኩት ምንድነው የመጨረሻው ንግግሬ የሚሆነው ማለት ነው። እግዚአብሔር ልቦና ይስጠው። ልጅቷን ከዛም ከዚህም አያስጨንቋት። ልጅቷ ትኖርበት እንዳፈለገው የሞት መብት አላት። እና ዛሬ እኮ መልስ ሰጥታለች ካወቀ ማለት ምናልባት የሚገባው ከሆነ እውነት ለመናገር ደግሞ ሁሌ ነው የሚሰጠው። እሺ መች ይገባዋል እሱ? ሁሌም እኮ ነው። ትናንት ተናግራለች። ምክንያቱም እሱ ሌሎቹ ገና እንትና ማለት እንትና ጋር ያለውን ነገር እንደውም ይቅርና መሀል ላይ ምሻለኝ ይሄ ነው እና ምን ምሻለኝ ነገር አለ። ምክንያቱም ያማ እየተናቅኩ ነው፣ መናናቅን አልፈልግም፣ በአንተ ላይፍ ደግሞ መግባት አልፈልግም ብላለች። እሱ ደግሞ አሁን ለመጠችው ልናገር ስል አይደለም። እሷ ደግሞ ያልጨረሰችው ነገር አለ ከመጀመሪያ ብላለች። ግን እሱ ሊሸፋፍ አይደለም። እንትናም እኮ ተናገረ እኮ ታዲያ። አሁን እንትናም እሱ የሶሲን ነገር ሸፋፍ ነው እንዲያልፍ ስለፈለገ ነው። አልፈለገችም። እሷ ግን አልፈለገችም። እንደገና ደግሞ የእንትና ደግሞ ማነው ስሙ ቅዱስ ደግሞ አሁን እኔ ሲዛት ነው ወይ የታለች ያችኛዋ ማነው ስሙ ስሙን ምትጠራኛል ብሎ መለሰን። እዚህ ጋር እንዴት ደስ እንዳለን ጌታ ከዚህ በኋላ እኮ ብሎታል እንጣላለን፣ ከዚህ በኋላ እኔ እንጣላለን ብሎታል። እንግዲህ እስኪ እናያለን ነገ ደግሞ ነገሩ ከዚህ በኋላ አያቋርጥም። ሀይሚ ግን የምትመጣ አይመስለኝም። ሀይሚ የምትመጣ አይመስለኝም። ለምን ወንድሟ በጣም ታሟል። አይታችሁ ከሆነ እግዚአብሔር አስለቀሰኝ፣ እኔ አስለቀሰኝ በጣም እግዚአብሔር ይማረው። በጣም ፈጥሮ እንግዲህ ይቺ ያመጣችው ጣጣ ይሄ ነው። ፍቅር ማለት የሚያመጣ ይሄ ነው። ይሄ ትላንትና የተቆረጠ ቪዲዮ ነው። እስካሁን እሱ አናቀም ልትሉ ነው እናንተ ብድናችሁ ዛ እስካሁንማ ይነቃል። ሲጀመር እኮ የትላንትና ቪዲዮ ነው። እና ሲጀመር ሀይሚ ሳትት ትቀራለች ብላችሁ ነው። በካሜራ አልመጣም እንጂ ሰንዬ ይዤበታለሁ። በቃ እኔ ማለት ነው ጨርሻለሁ። ከፈለገ አሁን እርግጠኛ ነኝ ሪከርድ እየተደረገ ነው፣ ወይም ቦይስ ላክላችኋል። ዩቲዩብ ላይ እየተበተንኩ ነው ያለው እስካሁን ድረስ እየሰማሁ ነው። እንግዲህ ሰሞኑ በዩቲዩብ እየለቀቁኝ ነው፣ ይበትኑኛል ድምፄ ማለት ነው። ከመዳም ቤት ማንም መጥቶ አያስወጣኝም የኔ እናት። ምክንያቱም በሰሩ እኔ መቼ ተጨንቄ ለሰው ልጅ እኔ ሲጀመር የመጣው ሰርቼ ራሴ ሊቀይርና ለራሴ ነው የምጨነቀው። ሀይሚን የምደግፈው ሴት ስለሆነች ነው። ሀይሚን የምደግፈው ሴት ስለሆነች ነው። እኔ ለሴት ልጅ ወደራች ነኝ። የመረጠችውን መያዝ ትችላለች፣ የፈለገችውን ማድረግ ትችላለች፣ መብቷ ነው። ማንም በሷ ህይወት የሚገባ የለም። ዛሬ መጠው ያደራ ልጅ ነኝ ምናምን አልሰማህም። ምን ያንተን እኔ መስማኝ ስሙ። አንድ ነገር ደግሞ ማወቅ ያለባቸው ዛሬ ሂጅ አይልም ነበር በጭራሽ። በቃ የሆነ ነገር በጭራሽ ዛሬ አይለቃትም ነበር ወላሂ። ምንም ቢሆን ምን እኔ በቃ እኔ እፈልግሻለሁ ማስረዳት እፈልጋለሁ ብሎ እጇን ይዞ እንትን ማለት ትችል ነበር። ግን ተንበርክኮ ይቅርታ መጠየቅ ይችል ነበር ቢፈልጋት ኖሮ። ይቅርታ ብሎ እባክሽን ብሎ ደግሞ ለምን ሚዲያ ይዟት ይመጣል? ሲመጣል ሚዲያ ላይ ይቅርታው ይደርሳል። ግን ማንም ሰንባሪ በመጣ ቁጥር ሀይሚ ትሄጃለሽ፣ ሀይሚ እንዲት ያለሽ እኮ ባለፈው የሚውልሽ እንግዲህ ከቡታጅራ ጀምሮ ነው። ከቡታጅራ ጀምሮ ነው። ቡታጅራ ላይም ልክ እንደዚህ ብሎታል አንዱ ልጅ። አሁን አፍቅሯታል እሱ ልጅ ደግሞ አሁን በየቲክቶኩ ይጨፍርላታል። እሱም ራሱ ከቡታጅራ ጀምሮ ትፈልጋታለህ፣ ትሄዳለች ማርያምን እያለ ነበር። አሁንም እዚህ መጥቶ እንደዚህ ዳንኤልንም ልክ እንደዛ። አሁንም ቃላት እሷ ወንድም የላትም ቤተሰብ የላትም የሚከታተላት የለም። ንቀት እኮ ነው እግዚአብሔር ንቀት ክርስቶስ ንቀት። ዛሬ ተናግራለች። የሚገባው ከሆነ የሚያስከብራት ከሆነ እናንተም ሁላችሁም ስሙ። ከምሬ ነው። የሁለቱም ፕሮፋይል ያደረጋችሁ ማለት የሚያስከብራት ከሆነ ያስከብራት። ከላስ እየተናኩ ነው ብላለች። አዎ እየተናቀች ነው። ማንም ቂጡን የስፖንጅ አድርጎ የመጣ ሁላ የማንም መናኸሪያ የማንም መጫወቻ እየመጣ ፎን እንዳይከፍትባት። ከላስ ቆይ ደግሞ እንትና ዛሬ ሙፍታና ማነው ስሙ? ነበረ ሙፍታና ሄደች ዛሬ መጣ
ቅዱስን ትናንትና ጠየቀው ለብቻው አይደለ? ለምንድን ነው ሴቷን ዛሬ ይዟት ያልመጣና ያልጠየቀው? ለምን ቅዱስን ብቻውን ጠየቀው? ያችኛዋ እንደፈለገ መሄድ የማይመደ ቪዲዮ ይቀጥላል ትላለች። ቪዲዮ ይቀጥልም ያው ነው። አይቀጥልም እንደው ጦስም ቪዲዮ ቀጥላል አልቀጥልም ምናምን ቪዲዮ አያገባኝ። ግን ደግሞ ሁሌ ስለሚለቀቅ ቪዲዮ እያወራን አይደለም። ስለሚለቀቅ ቪዲዮ እያወራን አይደለም። ቪዲዮ እኮ የሚለቁት እኮ ለራሳቸው ብር ብሎን፣ እኛ ግን በቪዲዮ ባየነው ልጅቷ እዚህ ጋር እየተጎደች ነው። አንደኛ እየተናቀች ነው ባልሰራችበት ማለት ነው። እሷ ግን እሱን ለማስከበር ያላረገችን ነገር ከዚህ በፊት አድርጋለሁ ብላ ተረቅጣለች። ለምን ሲሙኝማ እንዴት እንዳያረገች ያኔ ገና ላይ እሱ ፕራንክ ሲያደርግ እናቱና ቤተሰቡ ሲሰደብ ልሰደብ ብላ ነው ያልሆነችን ነገር ሆኝ ያለው ከአንተ ጋር አልሆንም ብላ ያልዋለችበት ቦታ ተውላለች ብላ የተረገጠችው። ያንም ግን እሱ አልተጋፈጠም። የራሱ ጥፋት የእሷ ጥፋት ሲሆን ምንድን ሆነ ትቶ ነው ከነገር የሸሻ። አሁን ግን የነገሩ ምንሻ እራሱ ሆኖ አንድ አልተጋፍቶ ልጅቷን እሳት ለካቶ 3 ቀን 4 ቀን ሄዶ ነበረ። ግን ወንድ ልጅ ናት ማለት ሴት ናት፣ ግን እንደ ወንድ ልጅ የተጋፈጠችው ጀግና ማለት እንደዛ ነው። አልሸሸችም ለራሱን ብላ ማለት ነው። የራሱን ጉዳይ አልፈልግም ብላ አልሸሸችም እቺ ልጅ ማለት ነው። ግን አሁንም ቢሆን ያችን ትቶ እሱ ሱሲ ጋር ያለውን ነገር ሊሸፋፍን ብሎ ፍፄን ወደ ሱሲ ልኳት እችን አሁን ደግሞ እናውቃለን አርቲስት ናት አይኖ። ምክንያቱም ለስራ እንዳመጣ እኮ ነግሯል ራሱ። እኔ ጋር አንድ ሴት ቢያመጣ ስራ እንጂ እኮ ሌላ ነገር አይፈጥርም ብሏል። ስለሷ ምን አገባሽ? ስለ አርቲስት ሆነች ምን ሆነች ምን አገባን እኛ? አይመለከተንም። አሁን ለምሳሌ ደግሞ እሷን የሚያመጣ ያችን ምኛ አሁን ሃይሚ እንደው ካሁን ከመጣችሁ ሳይሆን ከመጀመሪያ ያለው ነገር እንዲያጣራና ሁሉ ነገር እንዲያሰርግጭ ለምን ትቃጠላለህ? ያለ ደግሞ አይለሽ እንዴ ያለሱ ወንድ የለም እንዴ? ያለሱ ሰው የለም እንዴ? በፍቃድነት መውጣት ፈልጋለች ይልቃል ወይ? ያለ በዛን ነው አሁን እየተደባደበው ጭንቅላቱ እየመታው ይሄ ፕራንክ የሚባል ነገር ልብስ እንደ ፓንቲ ኔቨር ኤቨር ኤክስ ማድረግ አለበት እዚህ ማለት ነው። ይሄ ብሩክ ራሱ ኤክስ ማድረግ አለበት። አንደኛ እዚህ ላይ መቀየር የለበትም። ትክክል ናችሁ። ሄዱበት አንደኛ እዚህ ላይ ብሩክ ማለት ሲናደድ ደግሞ ማለት አንዳንዴ ሲናደድ የሚያደርገውን አንድ ነገር ቢሆን ይሄ ልጅ በአንቺ ምክንያት ነው ልትባል ነው። ያን ሁሉ ነገር ትቶ አንቺ ለኔ ነሽ ምናምን የሚያስፈልጋት እስቲ ሰኒ ማለት ነው። ሚሚ ሁላችሁ ሰኒ ማለት ነው። ከጨረሽ እኔ አንድ ነገር ልናገር ሁሌም ማለት ነው ነገር ሲፈጠር ከምሬ ነው የምላችሁ። እስከ ከመጀመሪያ እስካሁን ካያቻቸው ማለት ነው ነገር ሲፈጠር ሁሌ ነገሩ የምትፈታው እሷ ናት። የእሱን ችግር ራሱ እሷ ናት የምትፈታው። ከምሬ ነው የምላችሁ። ከተጣሉ ምንም የሚበሉ እሷ ናት የምትፈታ። እሱ በጭራሽ አይፈታም። በጭራሽ አንድ ነገር ፈቶ አያውቅም። ስርግጭ ነው የምንግሽ። አሁን የዚህ ራሱ ዛሬ ምን አለች? አያቆምም ነበር እኔ ባልናገር አያቆምም ነበር አለች። እውነቱን አያቆምም ነበር። በዚህ ስድብ ነበር የሚቀጣጠሉት። ግን እሷ ካልታወች እሱም አይተውም። አስቡት እንግዲህ እሱ እኮ ከሷ ተሽሎ መገኘት አለበት። ምንድን ነው እንደዚህ ብላለች እኮ እኔ ተናድጄ ቢያረግ እሱ ግን ከኔ ተሽሎ መገኘት ነበረበት። አልሆነም። በማግስቱ ሴት ይዞ ነው የመጣ። እሺ ይሁን። አሁን እሷ እኮ በፍቃድነት ምናልባት ልትወዳለች አይኖ ግን ይወጥ ማለት እሷን ትወጃለች፣ ትሰበራለች ለአንድ አይል ማለት ነው። ግን ከዛም በኋላ ተሰብረሽ እዛ ቦታ ለማትቀሪም ትንሻለች። ትናንት እንደውም የሚገባ ከሆነ ለኦዲየንስ ሳይሆን ለራሱ ነው ያንን የተናገረችው። ምክንያቱም ሰውን ስትወዱ መውደድና ፍቅር የተለየ ነው ብላለች። ያ ማለት ምንድን ነው? ምክንያቱም አንድን ሰው ትወጃለሽ፣ ስትወጂ ለካ የሆነ ነገር አይተሽ ትጠይና ወደ ሌላ ትሄጃለሽ። እሱ ጋር ቆይ ይሄን እንደዛ አለችው እኮ እሱም እንዲገባው ብላ ነበረ እንዲነቃ ብላ ነበረ። እሱን እንዲገባ መውደድ ሌላ ነው፣ ማፍቀር ሌላ ነው አለች። ፍቅርን ቢገልጽ ነው እናንተ ፍቅሩን ግለጹ አትበሉ። እግዚአብሔርን ፍቅር ምንም ማድረግ ዋና ፍቅር እዚህ ጋር ሜዳ ላይ ወደድኩት ማለት አይደለም። ፍቅር ማለት እኮ እነሱ እውነት ለመናገር እንደዚህ እንድንወድ ያደረጉ ከሚያሳዩ ነገር ነው። ፍቅር አንቺ አፈቅሻለሁ ምናምን ማለት ትርጉም የለም። ማለት ልብሽን ሳሰጪ ዝም ብለሽ በአፍሽ አፈቅራለሁ ብለሽም እኮ ትጎጃለሽ እንጂ ዋጋ የለውም። ገባች? እሱ ያኔ ማለት ነው ይሄ አንድ አመታቸውን ሲያከብሩ ምንድን ነው ያለ መጠናናት አለ ተብሎ መቆየት የለም። አንድ ሰው ካወቁ አንድ ራሱ በቂ ነው አለ። እሱ ግን አንድ ወር አይደለም
አመት ራሱ ቆይቶ ምንም ያሳየ ነገር የለም። መጀመሪያ ከቤት ይጀምራል ሁሉን ነገር ለሌላ ሰው ለማሳየት ማለት ነው፣ ከአጠገብ ካለ ሰው ማለት ነው። እና ግን እኔ እንጃ ልጅቷን ባመጣ እውነት ለመናገር እሱ ፕራንክ ቢያደርግ አሁን ለምሳሌ እሷ ፕራንክ አድርጋ ምንድነው የምትባለው? ምንም አትባልም። ልጁን ጎደሽ ነው የምትባለው። እሱ ፕራንክ ባረገ ቁጥር አንቺ ምን ቤነ ለአንቺ ፍቅር ማን ምን መሽ ገለጸ እንዲህ አለች። ለምን እቺ ልጅ ለምን ትናቃለች? ይሄን አይል አውሩ ጨርሻለሁ። ይሄ ነገር በጣም ያሳስባል። የምር ነው እግዚአብሔርን አይደለም አሁን ሁሌም ማለት ነው እሷ የሆነ ነገር 3 ቀን 4 ቀን ፕራንክ ስታረግ ልጁን ጎደሽ እንዲያረግሽ ትባላለች አይደለም። እሱ ግን ቢያረግ እሷ የሆነ ብትከራከር ምንድነው ብትባለው? አንቺ ምን ቤነሽ ምን አገባሽ? እንዴ እሷን ነው የሚያገባው ከኔ ሚልክ። ግን አሁንም ቢሆን ማለት አጠገቡ አለችው ለሱ የምታስፈልገው እሷ ናት። እኔና አንቺን ብንሆን ቪዲዮ ነው እያየናል ነው። ግን ሆኖም እሱ ደግሞ እሷን ማስከበር አለበት። እስቲ በአሁኑ ዙር እሱን እናለ አሁን ትላንት ሁሉ ነገር እኮ ለሱ ነው የጣለችው። የት እስቲ አሁን በዚህ ዙር እንዴት እንደማ ያኔ እሱ ዱባይ ሊሄድ ምንድነው ያደረገው እንትን ስል እሷ ግን አስቀርታለች። አሁንም እስቲ ከእችን ልጅ ይተዋታል ይወይ ይቀጥላል እናለን። አንቺ ምንም የሚታይ ነገር የለም። አይቀጥልም። ይኸውልሽ አንድ ነገር ልንገርሽ ማለት ነው፣ የሚቀጥል አይመስለኝም። ለምን ታውቂያለሽ ማለት ነው፣ አንደኛ ይሄ ልጅ በጣም ውስጧ ገብቷል። ሁለተኛ ሀይሚ ደግሞ መከበር ትፈልጋለች። ልጅቷ አይደለም የኔ እናት፣ ልጅቷ ወዳ አይደለም ያመጣችው። አንደኛ አንዳንዴ ይኸውልሽ እንኪማ እልህና ንዴት ብዙ ነገር ሊያመጣብሽ ይችላል። ገባሽ? ያን ሆነ ታረግሽ ይችላል። አታረገውም። እኔ እተማመናለሁ። አታረገውም። እሷ አታረገውም። ምናልባት እኔ አሁን የተረዳው ቢሆን ማለት ነው ይሄ እሱ እንደዛ ህሉ ሲያስገባ አላሳየውም ብላ አስገብታ ማለት እሱ አንተ ተናግራለች። እኔም የፈለኩትን አሳይቻለሁ፣ እሱም የፈለገን አይቷል። ነገሩ እዚህ ጋር ብቋጭ ደስ ይለኛል። እንደናለችው ከሚኒ ጋር ታውራ የሚታውራ ነው የምትለው። አታውሩ እየተባላችሁ ነው። ከላስ በቃችሁ። ልናውራ ነው ቪዲዮ ላይ የኔ እስቲ በእኔ ስም እኮ ነው የምታወራው። የኔ ስም ሜንሽን እያደረገች ነው የምታወራው። ምንድነው ሚሚ ምንድነው አገባኝ? አቡናት አስገቢያት እና እየተባለች እንዴ መጥቶ ነው ማለት ነው። አሁን ቅድም የሆነ ቤት ገብቼ ተናግሬ ነው የወጣሁት እኔ። ምን አገባኝ እኔ ማሳሰብ ከፈለገ አይደለም። ምናልባት ልጅሽ ያመጣችው መንገድ ነው እንጂ እኮ ከዚህ ልጅ ጋር አሁን እሷ በአጭር ጉዳይ ላይ ቢኖራት አይደለም ብትሞት አታረገውም። አንድ አመትም ኖራ ከሱ ጋር ምንም የሌላት አታረገውም። እኔ አሁን ትናንትና የሆነ ቤት ነበረ ያመሻሁት። እዛ ሳመሽ ማለት ነው ስለነሱ መልካም ነገር እኔ ቤተሰብ አልተሳደብኩም፣ ምን አልተሳደብኩም። ትናገሪያለሽ ተብያለሁ ማለት ነው። እሺ አሁን ሚሚ የመጥፎ ነገር ለማውራት ሳይሆን ታውቂያለሽ፣ እኔ አታውሩ ነው ያልኩት። ምክንያቱም እናንተ በምታወሩት ነገር የምትሰደቡት እናንተ ናችሁ። እንደዚህ ያላችሁ ተብላችሁ ለማንም ወገናችሁ ማንንም ምንድን ያለችው ሚዲያውን ምንድነው? ስለዛ ነው አታውሩ ያልኩት። ለዛ ነው አታውሩ ያልኩት። ምክንያቱም ያለችው ሚሚ አይገባኝም። ኮሜንቱን ታይና እኔን ስሚኝ። ኮሜንቱን ታይና እኔን ስሚኝ። አሁን የሆነ ቤት እናንተ ምን እንደሆነ ስታወሩ የነበራችሁት ነገር ታያላችሁ። እሷ የምታረገውን ነገር ምናምን ያላችሁትን ነገር ወስዶ ማለት ነው ጭራሽ ፖስት አድርጎታል። እናንተ ለማንም አታውሩ። ሰምታችኋል? እነሱ ማለት ነው ሁለቱ ይተዋወቃሉ። ሁለቱ መጨረሻ ላይ ዞሮ የሚሳደቡት ወደንስ ነው። ስለዚህ እኔ ለዛ ነው አታውሩ ያልኩት። ስለማንም ገባኝ። ምክንያቱም ለእነሱ ብለሽ ስታወሪ በኦዲየንስ የመጡን ይላሉ። አሁን ለምሳሌ እዚህ ጋር ቪዲዮ ላይ ያየሽው ማለት ስለ ሃይሚ እሷ ልክ ናቸው አለ እስካላለች ድረስ ማናቸው ሚሚ አይሰለችም እንዴ? እዛ ጋር አይሰለችም ብለሽ ማለት ነው ቤት አይጣፍሽም ማለት ነው። ምንም አይመለከትም። ልትያዝ ነው ታውቂያለሽ። አሁን ለምሳሌ ከዚህ በፊት ኦዲየንስን ተመክታ ነው እሱን ወደታች ልትደረግ ነው ምናምን ተብላ ምንም ባታረግ ማለት ነው ሳትወድ ነው እሷ ምክንያቱም እንድንድ እያለች አለችው እንጂ እኮ ጠልታ አይደለም።
ለማንኛውም ምስኪን ማለት ነው ገቦት ይሄን ነው አታውሩ ቢታውሩ የሚለወጥ ነገር ነው። ሲቀጥል ደግሞ ሲማችሁ በየቦታው ከመጠራትና ከመሰደብና አሁን እናንተ እዚህ ለነሱ ብላችሁ አወራችሁት ነገር ነገ በዩቲዩብ ትሰደባላችሁ። ስለዚህ ዝም ብላችሁ ተከታተሉ። ለቦት ነው የገባው እና ለዛ እንዴ እኔማ ስሜ ይጣፍጣችኋል መሰለኝ። ድምፄ ያስደነግጣችኋል። ያው ድምፄ ኃይለኛ ስትሮንግ ስለሆነ ሪከርድ አንስቶ እያደረጉ ነው። ኧረ ፈጣሪ ሁለት ቪዲዮ የብሩኬን ፎቶ እየሰሩበት ደደብ እኮ ናቸው። ምን እያደረጉ ነው? ቅድም የሆነ ቤት ተናግሬ እኔ ሸቃሎች ላይፍ ከፍታችሁ ስለ ልጅቷ 24 ሰዓት የምታወሩን ነገ ትልቅ ነገር ይዛ አንገታችን ታስደፋለች ያልኩ የብሩኬ ፎቶ ጋር አቀነባብሮ የሚሰሩ ሌላ ወይ አለማወቅነት አይደል? የድድብና አየሻለደ። በነገራችን ላይ እነዚህ ሰዎች ማለት ነው ይሄንንም ስሙ እሺ። ከብቶቹ አንደኛ ነገር ማለት ነው ይሄንን ድምፅ አሁን ወስዳችሁ ትቀዱትበት የለ። አንዳንድ ጊዜ አንዳንድ ሰዎች እኮ ያልተማሩ ዝም ብሎ በምልክት ብቻ እንደዚህ አድርጉ ሲሏቸው እንደዚህ እንደዚህ የሚያደርጉ ሰዎች እኮ ናቸው የሚሰሩት ይሄን ቪዲዮ ማለት ነው። ይመቻችሁ እንዴ በደንብ ስሩሽ ተበላላችሁ በቲክቶክ። እኔ አሁን አልሰማኋቸውም። የዛሬ እንዴት ነው ቪዲዮን እንዴት አያችሁ? ኧረ እናቴ እኔ ራሴ ወደ ራሴ ልመለስ። እኔ ሌላ ጓደኞቼ ጋር ሊሄድ እንዲያም ወይ መጣው። ለማንኛውም መጣው። እሺ ጋይስ እመለሳለሁ። ቻው። ልጁ ጥሏት ሄደ አይደል? ብሩኬ እንዴት ነው? ከብሩኬ ጋር የምትሆን? እኛ እኮ ምርጫ ውስጥ ገባን። እኛ ራሱ Kalau